አላህ ያሰምሽልን ሙሉ ያርግልሽ። ዛሬ ሆሳና ነው። እንኳን አደረሳችሁ። በጠዋቱ መድኃኒዓለም ቤተክርስቲያን ነበር የሄድኩት። አቤት እንዴት እንደምናምር። ከቤተክርስቲያን በኋላ ማይ ቤስት ፍሬንድ ጥፍሯን ልሰራት ወደ ስራ ቦታ ነበር እየሄድን የነበረው። አብዛኞቻችሁ ሜካፕ እንደምሰራ ብቻ ነው የምታውቁት። አክቹሊ ጥፍር መስራትን ስራዬ ብዬ አልያዝኩት። እንደምታውቁት የስራ ቪዲዮ ሲሆን ቲክቶክ አይኑ ነው ደም የሚለብሰው። ስለዚህ ሼር፣ ኮፒ ሊንክ አድርጉኝ የምትወዱኝ። ቤስት ፍሬንዳችሁን ጥፍር መስራት ሜካፕ እንደመስራት ከባድ ነገር የለም። የጥፍር ባለሙያዎች ኮመንት ሴክሽን ላይ ሜንሽን አድርጓቸው። በቃ እያስቸገረችኝ ነው ስሰራት የነበረው። እንደምታውቁት ሜካፕ ክላሳችን ላይ የ5,000 ብር ዲስካውንቱ እንዳለ ነው። ሜካፕ እና ጥፍር አንድ ላይ ለምትማሩ ተማሪዎቻችን ደግሞ የቅንድብ ሜሽ ክላስ በነፃ ነው የምንሰጠው። እንደምንም ሰርቻ ጨረስኩኝ። ፋይናል ሪዛልት ደግሞ ይሄንን ይመስላል። ተማሩን ትቼ ጥፍር መስራቱ ይሻለኛል እንዴ? አይ ቀልድ ነው። ባይ ዘ ወይ ወደ ቤት ከገባሁኝ በኋላ እናቴ ደውላልኝ እንደታያት አላቅም ዱአ እያረኩልሽ ነው ተቀበያለች። ቪዲዮ እንዳይረዝም ብዬ ትንሽ ፈጠና አድርጌዋለሁ። አላህ ያሰምሽልን ሙሉ ያርግልሽ። አሚን። እግሬ ረጅም ያርግልሽ። አሚን። እዱ ያንዱን በድርስ ነው። አሚን አሚን። ተቀየመም ካለ ከፍ ወደ ላይ መውጣት እንዳይደክምሽ። አሚን አሚን። በቃ ጤና ይስጥሽ። አሚን አሚን። ለሁላችሁም ለልጆቹ አሚን።